ብርቄ ድንቄ ወይ 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 ሰፈሰፈኛል ወይ 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 ለኔ ብርቄ ድንቄ ወይ 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 ሰፈሰፈኛል ወይ 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 አንደኛ በህይወቴ ቀዳሚ በህይወቴ መጀመሪያ በህይወቴ ስለዚህ ዝም ብዬ ስለዚህ አምላኬ ስለዚህ ዝም ብዬ ስለዚህ አምላኬ አመልክሃለሁ ሃሌሉያ ኢየሱስ ጌታ ነው። ክብር ለጌታ ይሁን። ሃሌሉያ እግዚአብሔር ይመስገን። እግዚአብሔር ይመስገን። አምላካችን እግዚአብሔር እናመልካለን። በዚህ አጋጣሚ እኔም የኔን ማለት ፈልጋለሁ። የተወደድሽ ውድ እህቴ ሊሊ እግዚአብሔር ይባረክ ስላንቺ። መጽሐፍ ቅዱስ በአንደኛ ተሰሎንቄ ላይ ሐዋርያው ጳውሎስ ሲጽፍላቸው ስለ እናንተ ስለ ሁላችሁ ምክንያት እግዚአብሔርን አመሰግናለሁ ይላልና ለምስጋና ምክንያት የሆኑት ሰዎች ነበሩ። እግዚአብሔርን ለማመስገን ሲፈልጉ አሉት ዙሪያው ሰዎችና እኛ ሁሉ የተሰበሰብነው አንቺ ምክንያት ለምን እግዚአብሔርን ልናመሰግን ለምስጋና ምክንያት ስለሆንሽ ጌታ ይባረክ። ለምስጋና ምክንያት መሆን መታደል ነው ወገኖቼ። ለምሬት ምክንያት የሚሆኑ ሰዎች አሉ፣ ለቁጣ ምክንያት ግን እግዚአብሔርን ለማመስገን ምክንያት ስለሆንሽ ሃሌሉያ ስላንቺ እግዚአብሔር ይመስገን። በጣም ወድሻለሁ፣ በጣም አከብርሻለሁ። እቴ ተባረክልኝ። ሃሌሉያ ቅዱሱን እግዚአብሔርን ስላፈሰሰልን ስለዚህ ፍቅር ክብር ለእርሱ ይሁን። ልባችንን አንስተን ወደ ሰማይ ከፍ የሚል ምስጋና የወደደን እርሱ ነው። ፍቅርን የተማርነው ከእርሱ ነው። ዓለምን ሁሉ የወደደ ሰውን ሁሉ የወደደ ሳይለይ በእኩል የወደደ ስለ ፍቅሩ ደግሞ እርምጃ የተራመደ ውድ ልጁን አሳልፎ የሰጠ አምላክ እግዚአብሔር ሃሌሉያ። ስለዚህ እንወድሃለን ጌታ ሆይ፣ ፍቅርን ያስተማርከን አንተ ሆይ እናመልክሃለን በፊትህ ሃሌሉያ።
ኢየሱሴ ከተጠራ